ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና በኃይል ጮኸ። እነሱ በኃይል በጮኹ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስ ስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስ ስም ከፊታችሁ ይወድቃል። ዳጎን ኤራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት አስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስ ስም ኤራባባ ዙላባ ካንዳ ሂታባባባ ከፊታችሁ የቆመ የትኛው አላሳልፍ ያላችሁ ትከሻ የተረካካችሁ ዛሬ ከፊታችሁ ይወድቃል። ጎልያድ የእስራኤልን ሕዝብ 39 ቀን ያስጨንቃቸው ነበር። ዳዊት በመጣ ጊዜ ግን በአንዲት ጠጠር እንደወደቀ ዛሬ በኢየሱስ ስም እናገራለሁ። ጎልያድ የሆነባችሁ ነገር ዛሬ በኢየሱስ ስም ከፊታችሁ ይወድቃል። ሳምሶን የከተማውን ደጅ ነቅሎ ወደ ተራራ እንደጣለ ዛሬ በኢየሱስ ስም ኤላባሪ ባባ ዙላባ ችግራችሁ ተነቅሎ ይጣላል። ይኸውላችሁ አንድ ጊዜ እኔ አባቴ ወንድሜ እናቴ ሆነን ሩጫ ያየን ነበር። አንደኛው ሯጭ የኢትዮጵያን እንደዚህ ትታገላት ነበር። ትንሽ በሮጠች ጊዜ ወደቀች። የኢትዮጵያ ሯጮቹ ግን አሸንፈው አንደኛ ወጡ። ዛሬ በኢየሱስ እንዲህ የሚታገላችሁ ነገር ዛሬ ከፊታችሁ ይወድቃል። ሄራባባዙ ለማካትኳል የእግዚአብሔር ክብር ባንተ ላይ ይወርዳል ብያለሁ ይለኛል። ከፊታችሁ እንደ ዳጎን የቆመ የትኛውም እንደ ግድግዳ የሆነ መከራ ቢሆን ችግር ቢሆን ከፊታችሁ ይወድቃል። ልክ እሱ የ3 ዓመት ልጅ እያለ አንተ ታስተምር ነበረ። ኢሳይያስ 45 ቁጥር 2 ላይ ከፊት ይሄዳል ተራራን ደልዳላ አድርጋለሁ የሚለው እሱ አንተ ያልከውን ሰምቶ መናገር ጀመረ። ከዛን የዛን ቀን አዲስ ቋንቋ መናገር ጀመረ። ልሳን ጀመረ። የዛን ቀን ቴሌቪዥን አይቶ ቴሌቪዥን ሳይሆን በስልክ በቪዲዮ የዩቲዩብ ቪዲዮ እንደውም ቀድቼው ይዤዋለሁ። አሁን በ3 ዓመቱ ነው የምትለው? የ3 ዓመት ልጅ እያለ ልሳን አወራ። ከዛን ያንተን ቪዲዮ በዩቲዩብ እያመጣው አሳያት ነበረ። ራዲካል ቼንጅ አመጣች። እሷ ማለት ቤት ውስጥ በጣም መጸለይ ጀመረ። እሱ ሲጀመር አፍ መፍቻው ጸሎቱ። ከዛን እሷ መጸለይ ጀመረች። ቤት ውስጥ መልአክ መገለጥ ጀመረ እና ከልጅነቱ ጀምሮ ይከታተላል። ለአንተ ደግሞ በጣም ነው የሚጸልዩ። ለኢትዮጵያ ለአንተ በጣም ይጸልዩ። ኢትዮጵያ ውስጥ ነቢያትን አጠፋለሁ ስትል ጭራሽ ሕፃናትን ጠቢባን ያደርጋል። ፕሮቴክሽን ዘመኑን የሚጠብቀው ዘይት አፈስበታል። አንዳች ክፉ አይነካው። እንዲሁ በእግዚአብሔር ቤት ዘመኑ ያልቃማ የምድሪቱ ፈውስ የሆነ የምድሪቱ በረከት የሆነ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። አመፃ በሱ ላይ አይሰለጥንም፣ ክፉ ሰዎችም አይነኩትም። በኢየሱስ ክርስቶስም አፈስበታል። ቀባሁት በጌታ በኢየሱስ የተጠበቀ ይሁን አለ። እንግዲህ እቺ ምድር ምን እንደምትሆን አስብ። እነዚህ ደግሞ የእኛን የወለ 10 ታይምስ ሆነው ነው የሚነሱት። የእኛ ረብሸዋል አይደል? የእነዚህ ደግሞ ጠብቀው። ወድሃለሁ የእግዚአብሔር ሰው አይ ላቭ ዩ ከፍ በልልኝ።